ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ወደ ዜናዎች ከማለፌ በፊት ወዳጃችን መታገስ ያጫወተኝን አጭር ነገር ማስቀደም እፈልጋለሁ። አንድ መካከለኛ ገቢ ያለው ወዳጅ በአዲስ አበባ ነበረኝ ይለናል መታገስ። በተገናኘን ቁጥር ቦሌ አካባቢ የተሰራውን የኮሪደር ልማትና ቦግ ብሎ የሚታየውን መብራት እየጠቀሰ ሰው ዝም ብሎ ነው ይህን መንግስት የሚቃወመው፣ ኢትዮጵያ በፍጥነት እያደገች ነው ይለኛል። እኔም እድገት ማለት የሰው ልጅ ማደግ ጋር ካልተገናኘ ዋጋ እንደሌለው በተደጋጋሚ ላስረዳው በሞክርም አንድ ቦታ ተቸንክሮ የቀረበ መሆኑ በቀላሉ የሚገባው አልነበረም። ፒያሳ ላይ ስለተሰሩት ህንፃዎች ሲነግረኝ እየገደሉ በግሬደር የሚቀብሯቸውን ሰዎች ማስታወስ አይፈልግም። በሚኖርበት ከተማ ሳይቀር በየተቋማቱ ያሉ የአማራ ተቀጣሪ ሰራተኞች ቁጥር በስተዋልና ይቀነሱ እየተባለ ያለምንም ካሳ እንደሚባረሩ ቢሰማም ለሱ ደንታ አይሰጠው። በተለይ ወለጋንና አርሲን ጨምሮ ከተለያዩ ቦታዎች የአማራ ተወላጆች በብሔር ማንነታቸው ምክንያት እየተገደሉና እየተፈናቀሉ እንደሆነ ዘወትር አብረን ብንሰማም ይህ ያጋጥማል፣ ይህ ስለተፈጸመ ኢትዮጵያ ማደጓን መካድ የለብንም የሚል ልበደንዳና ነው። ምክንያቱም እሱ በሰላምና በምቾት ነው ሲኖር የነበረው። ለጥቂት ጊዜ ከተጠፋፋን በኋላ ከሰሞኑ በድንገት ደወለልኝ። ሳልፈልግ እየቀፈፈኝ ስልኩን ሳነሳለት ድምፀቱም አቋሙም ተቀይሯል። ገና በቅጡ ሰላም ሳይለይ በቀጥታ ፋኖን ማገዝ ስለምፈልግ እባክህ በምን መንገድ እርዳታ እንደማደርግ ብቻ አሳውቀኝ አለኝ በንዴት። በሁኔታው ተገረምኩ። ያ የብልጽግና ፈቀላጤ ሆኖ ያስቸገረኝ ሰው እንዴት በአጭር ጊዜ እንዲህ አቋሙ ተቀየረ ብዬ ነው የተገረምኩት። ከዛም ስለደረሰበት ነገር ሊያጫውተኝ አንድ ቦታ ተቀጣጥረን ተገናኘን። ከሰሞኑ በሁለት የተለያዩ ቀናት በአዲስ አበባ ጎዳና ላይ ወክ እያደረገና እንደ ልማዱ ኮሪደሩን እያደነቀ ሲሄድ ፖሊሶች ያስቆሙትና መታወቂያ ይጠይቁታል። መታወቂያውን ሲያሳያቸው ከባህር ዳር ከተማ አስተዳደር ቀበሌዎች የተሰጠ መታወቂያ ነው። ይህኔ የባህር ዳር ልጅ መሆኑን የተረዱት ፖሊሶች በሕግ ትፈለጋለህ ብለው ወደ ጣቢያ ይዘውት ከሄዱ በኋላ የፋኖ ደጋፊ ነህ እውነቱን አውጣት እያሉ የኮሪደር መብራቱን ሲያደንቅበት የቆየው አይኑ እስኪበልዝ ድረስ በቦክስ ያጣድፉታል። ከዚያም ወደ ማጎሪያ መጋዘን ሳንልክህ መለቀቅ ከፈለክ በቶሎ 80 ሺህ ብር ክፈልና አውጣ ይሉታል። እንደምንም ተደራድሮ 50 ሺህ ብር ከፍሎ ይወጣል። መች በዚህ አበቃ። ብዙም ሳይቆይ ከጥቂት ቀናት በኋላ በተመሳሳይ ሁኔታ ተይዞና ተደብድቦ በ70 ሺህ ብር ተፈታ። እንግዲህ ከሁለተኛው አፈሳ 70 ሺህ ብር ከፍሎ በተፈታ ቀን ነው በቀጥታ ወደ እኔ በመደወል በንዴትና እንባ እየተናነቀው ፋኖን እንዴት እንደምደግፍ ብቻ ንገረኝ ብሎ የጠየቀኝ። በላዩም ላይ ወይኔ አማራነት ያስጠቃኝ ብሎ ሲቆጭ ሰማሁት። እኔ ግን አይዞህ አላልኩትም። ይበልጥ አናደደኝና በጣም ራስ ወዳድና አልኩት። እንዴት አለኝ። መለስኩለት። ከዚህ በላይ ራስ ወዳድነት ምን አለ? በደልና ግፉ በራስ ላይ እስኪደርስ ለምን ጠበቅ? በምስራቅም በምዕራብም በደቡብም ሆነ በምስራቅ ያለው ወንድም ሲጠቃ ለምን እንዲሆናል ብለህ መነሳት ካልቻልክ አሁን እንደምትነግረኝ በብርሃን ፍጥነት ያንተንም ቤት ማንኳኳቱ አይቀርም ነበር። ያው አንኳኳል። ብዙዎች ግፍ ሲደርስባቸው በኮሪደር መብራት ታውሮ የነበረው አይንህ ዛሬ በአንተ ላይ ግፍ ሲደርስ ነው የበራልህ። ይህ ራስ ወዳድነት ነው፣ የለየለት ራስ ወዳድነት ብዬ ገሰጽኩት። እርሱም ትንሽ በዝምታ ካዳመጠኝ በኋላ ስህተቱን አምኖ ይቅርታ ጠየቀኝ። ይህን ነገር ያጫወትኳችሁ አሁንም በራሳችን ላይ ካልደረሰ በስተቀር አያገባንም ብለው ለተቀመጡ ራስ ወዳዶች አስተማሪ ይሆናል ብዬ ነው ይለናል መታገስ። እናመሰግናለን። አሁንም ወደ ዜና ከመሄድ በፊት አንዲት አጭር ቪዲዮ ላሳያችሁ። እንደዚህ እውነተኛ ዘጋቢዎች ሲገኙ፣ ደፋር ዘጋቢዎች ሲገኙ አፕሪሼት ማድረግ አለብን። ሰሞኑን እየተካሄደ ያለው የአየር ትርኢትን አስመልክቶ አብራሪዎቹም ሄሊኮፕተሮቹም የጦር አውሮፕላኖቹም በውሰት የመጡ ናቸው ስላችሁ ነበረ። ከስፍራው የነበረው ይሄ ዘጋቢ የሚለንን ባጭሩ ሰምተን ወደ ዜናችን እናልፋለን። እነዚህ አሁን 3 ናቸው። አይ ቲንክ 6 ነው መሰለኝ ያሉት። እነዚህ 3 ናቸው። A64 የሚባሉት ናቸው። ሌተስት ቨርዥን ወር ደግሞ ሌተስት ሞዴላቸው ናቸው ከዩኤኢ የመጡት ማለት ነው። እንዳለ የሚያበሯቸው አሁን እነዚህ የዩናይትድ አረብ ኤሚሬትስ አብራሪዎች ናቸው። አብራሪዎች ናቸው የሚያበሯቸው። አሁን እንደሰማችሁት ነው። አብራሪዎቹ ሳይቀሩ የኛ አይደሉም፣ ከዛው የመጡ ናቸው። እናመሰግናለን ለመረጃው።
አሁን ወደ ሰዓቱ ዜናዎች እናልፋለን። በአጅባር የአገዛዙ ወታደሮችና ህዝቡ በማፋጠጣቸው ከፍ ያለ ውጥረት ነግሷል። ከስፍራው የደረሰ መረጃ እንደሚያመለክተው የአጅባር ከተማ ምዕመናን የቤተ ክርስቲያኖቻችን ቅርሶች በወታደሮች ተዘርፈዋል በማለት በተቃውሞ አደባባይ እየወጡ ሲሆን ወታደሮች ሰልፍ ለመበተን ተኩስ እየከፈቱ ነው። በአማራ ሳይንት ወረዳ አጅባር ከተማ 01 ቀበሌ የአስት ዮሐንስ ወልደ ነጎድጓድ ቤተክርስቲያንና የፋሬታ ቅዱስ ጊዮርጊስ ቤተክርስቲያን ዕድሜ ጠገብ ታሪካዊ ቅርሶች ዛሬ አዳራቸውን መዘረፋቸው ነው የተሰማው። የአካባቢው ነዋሪዎች ቅርሶቹ ዘረፋ የተፈጸመባቸው በአገዛዙ ወታደሮች ነው ሲሉ በእርግጠኝነት እየተናገሩ ነው። የአገዛዙ ወታደሮች ዛሬ አዳራቸውን በሁለቱ አብያተ ክርስቲያናት ውስጥ የነበሩ ቅርሶችን መዝረፋቸውን ተከትሎ በአሁኑ ሰዓት በአካባቢው ከባድ ውጥረት መንገሱን ነዋሪዎቹ ደጋግመው እየተናገሩ ነው። የአካባቢው ማህበረሰብ ቅርሶቻችንን መልሶ የሚል ተቃውሞ እያደረገ የአገዛዙ ወታደሮች ወደ ሰፈሩበት አቅራቢያና ወደ አደባባይ የወጣ ሲሆን ወታደሮቹም ሰልፈኛውን ህዝብ ለመበተን ተኩስ መክፈታቸውን የአካባቢው ነዋሪዎች ጨምረው ተናግረዋል። ዘረፋ ተፈጽሞባቸዋል የተባሉት የቅዱስ ዮሐንስ ወልደ ነጎድጓድ ቤተክርስቲያንና የፋሬታ ቅዱስ ጊዮርጊስ ቤተክርስቲያን ከ200 ዓመታት በላይ ዕድሜ ያስቆጠሩ ቅርሶች መገኛ ቅዱሳን ስፍራዎች መሆናቸው ይታወቃል። የአካባቢው መስተዳደር በሁኔታው ግራ ስለተጋባ እስካሁን በጉዳዩ ዙሪያ ያለው ነገር የለም። ህዝቡም በአሁኑ ሰዓት የተቃውሞ ሰልፉን አጠናክሮ እንደቀጠለ ነው ከስፍራው የሚደርሰን መረጃ የሚያመለክተው። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው ያለመከሰስ መብታቸው ከህግ ውጭ መነሳቱን ለፍርድ ቤት አስረዱ። ተከሳሾቹ በአቃቤ ህግ የቀረቡባቸው ማስረጃዎች ውድቅ ተደርገው በነፃ እንዲሰናበቱም ጠይቀዋል። ሁለቱ ተከሳሾች ይህን ጥያቄ ያቀረቡት ትናንት ማክሰኞ ጥር 19 ቀን 2018 ዓ.ም ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ተቀጥሮ የነበረው በአቃቤ ህግ የሰነድ ማስረጃዎች ላይ በእነ ዮሐንስ ቦያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች በጽሁፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎቱ እንደነበር ኢትዮጵያ ኢንሳይደር አስታውሰዋል። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ለትናንት ቀጠሮ ሰጥቶ ነበር። በትናንቱ የችሎቱ ውሎ በአቃቤ ህግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሁፍ ለችሎቱ አቅርበዋል። በዚህ ምላሽ ውስጥ ከተከተቱ ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው ያለመከሰስ መብታቸው ከህግ ውጭ የተፈጸመ ነው የሚለው ይገኝበታል። የአሜሪካ ኦርቶዶክሳውያን ጽንስ ማስወረድ እንዲታገድ ጠየቁ። ከአሜሪካ ኦርቶዶክሳዊት ቤተክርስቲያን የተውጣጡ በ10 ሺዎች የሚቆጠሩ አማንያን ህይወት ስጦታ ናት በሚል መርህ በዋሽንግተን ዲሲ ታላቅ መንፈሳዊ ጉዞ ማድረጋቸው ተነግረዋል። በዚህ አሜሪካ ያልተለመደ የክረምት የአየር ሁኔታ በገጠማት ወቅት በረዶና ቁር ያልበገራቸው ኦርቶዶክሳውያን ህይወት ስጦታ ናት በሚል መሪ ቃል በአሜሪካ ጠቅላይ ፍርድ ቤት ፊት ለፊት ተሰባስበው በመዘመር በመጸለይና ኦርቶዶክሳዊ ምልክቶችን በመያዝ ብሔራዊ የጸሎት ስነ ስርዓት አካሂደዋል። በዝግጅቱም ከአሜሪካ ኦርቶዶክስ ቤተክርስቲያን የተውጣጡ ጳጳሳት፣ ቀሳውስትና ምዕመናን ጋር በመሆን በቅዱስ ኒኮላስ ካቴድራል በሚገኘው መለኮታዊ ስነ ስርዓት ላይ ተገኝተዋል። ሰልፎ የተከፈተው የዩናይትድ ስቴትስ የቀኖና ኦርቶዶክስ ጳጳሳት ጉባኤ አባል የሆኑት ጳጳስ አይሪንጅ ባቀረቡት ጸሎት ክርስቶስ 2 ወይም 3 ሆነው በስሙ በተሰበሰቡበት ቦታ ሁሉ እርሱ እንደሚገኝ እንዳስተማረን በመረዳትና በእርግጠኝነት አሁንም እዚህ እንዳለ በማመን ነው ብለዋል። በዚሁ ጊዜ ከመላ አገሪቱ የተውጣጡ ሰልፈኞች ጽንስ ማስወረድ እንዲታገድ ጥሪ አቅርበዋል። አቡነ አይሪንጅ ሲናገሩ ይህ የጸሎትና የመንፈሳዊ ጉዞ የህይወትን ክብርና ዋጋ ፖለቲካዊ ጉዳይ ብቻ ሳይሆን በማህበረሰቦችና በትውልዶች መካከል የሚጋራ መሰረታዊ የሞራል እውነት ነው ብለዋል። በሰልፉ ላይ የተገኙት የምክር ቤቱ አፈ ጉባኤ ማይክል ጆክሰን ደግሞ እያንዳንዱ ህይወት የተወለደውም ሆነ ያልተወለደው ሊለካ የማይችል ዋጋ፣ ዓላማና ቃል ኪዳን አለው ሲሉ በአጽንኦት ተናግረዋል። ሀገሪቱና ከህዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ሰሙ መፍረድ የኋላ የኋላ ያመታል
ይመስላል መታረድ በፍቅር ፈገግታ ሚዛኔን አስተሽ በሚያባብል ቃላት እምነቴን አግኝተሽ እልፍኝን ከፍቼ ካስገባሁሽ ኋላ ምነው ተለዋወጥሽ ፈጽሞ እንደሌላ ፈገግታቸው ይቆይ አዲስ አማች ምራት ከወደደዋ ነው አመልና ትራት ገጽታና ቃላት ቢያማልልም ቀልብን ከፈጣሪ በቀር ማን ያውቃል የልብን እንዲያተክለስለሰሽ እንደዚያ ተናዘሽ በተስፋ ቃል ኪዳን መንፈሴን አፍዘሽ በቁልምጫ ስብከት አካሌን ገነዘሽ ከተቀመጥሽ ኋላ በቤቴ ወንበር ላይ ገደልሽን ተዝዘሽ ሳያዩ ብፁዓን ሲባሉ ወሬ ሰምቶ ማመን ደለቀ ገደዶ ያ ሁሉ ማባበል ያ ሁሉ ሽሩ እስከምትቀመጥ ቸርንኹል በወልበሩ በላተይነት ዘመን እንደዚያ የሾርሽው በአንድ ድስት 9 ወጥ ካልሰራውኝ ያልሽው ገና ኮርስሽ ሳይጎድል የምትይ ምሳ ጎጆዬን ለመያዝ ለካ ማድረግሽ ነው የምርጫ ቅስቀሳ ፈገግታቸው ይቆይ አዲስ አማች ምራት ከወደዋ ነው አመልና ድራት ባለመንታ አንደበት ካላባይ አፍቅሬ ከውስጥ ብቃለ ያደፈጠው አውሬ አከርክራ ገብታ በጎጆ የታራይ ይወው ዳረገችኝ ላስከፊ መከራ እስከ መቼ ድረስ በዋይታ በሮሮ ከእንግዲህስ በቃኝ ወይ አንቺ ወይኔ ለያል ዘነድሮ አመራል ዘነድሮ ተመልካቾቻችን አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ ጤና ይስጥልን